ሞት አዲስ አይደለም። ሞትን አዲስ አድርገን አንውሰደው። ሞት አዲስ አይደለም። ሞት ምንጊዜም አለ። በክርስቶስ የሚያምን ሰው ምንጊዜም ይሞታል። በክርስቶስ የሚሰብክ ሰው ምንጊዜም ይሞታል። በክርስቶስ ስም የሚጠመቅም የሚያጠምቅም ሰው ምንጊዜም ይሞታል። አባቶቻችን ስላስተማሩ ሙተዋን፣ ስለሰበኩ ሙተዋን፣ ስላጠመቁ ሙተዋን፣ ስለተጠመቁ ሙተዋን። አባቶቻችን ዳንኤልን እንዲህ ይለዋል፣ ወሞተ ዳንኤል ብዙሃ ጊዜያተ። ዳንኤል ብዙን ጊዜ ሞተ። ብዙን ጊዜ ሙቶ አይደለም፣ ብዙ ጊዜ መከራ ደረሰበት ነው። ሐዋርያው ቅዱስ ጳውሎስም እንዲህ የሚል ጽፏል። በከመይቤ መጽሐፍ በእንቲአከ ይቀትሎ ነው ኩሉ አሚረ። ስላንተ በአንተ ስም ስላመነ፣ በአንተ ስም ስላስተማርነ፣ በአንተ ስም ስለሰበክነ ዕለት በዕለት ቀኑን ሁሉ ስንገፋና ስንሞት እንውላለን ብሎ ጽፏን። በሮሜ መልእክቱ ምዕራፍ 8 ከቁጥር 36 ላይ ይህን ጽፏል። እና ዕለት ዕለት ሞት ይደርሳል። ዛሬ ሰዎች ሞቱ፣ መነኮሳት ሞቱ። ሞት እኮ አዲስ አይደለም። የሞቱ ደግሞ በማንም ስም አይደለም፣ በክርስቶስ ስም የሞቱ። በክርስቶስን አምነው ገዳም ገብተዋል። አዎ ገብተዋል፣ ሞቱ። በክርስቶስ ስም መንነዋን። አዎ በክርስቶስም ስለመነኑ ሞቱ። በክርስቶስ ስም የመነነ የሰበከ ሁል ይሞታል። ለሚገሉ ሰዎች ብቻ ነው እንጂ መከራ ያለባቸው፣ ለሚሞቱ ሰዎች ግን መከራ የለባቸውም። ስለምን? በክርስቶስ ስም ብንሞትም እንሙት ብለው በክርስቶስ ስም አምነው ገዳም መንነዋል። ነገር ግን በገዳም ያሉትን አባቶች መግደል ማለት ምን አባቶች ምን አላቸው? ወንበር የላቸው፣ ስልጣን የላቸው። ወንበራቸው ጫካ ነው፣ ስልጣናቸው ጫካ ነው። በጫካ ነው የሚኖሩ። ክርስቶስን አምነው ክርስቶስ አንተ ታውቃለህ ብለው ክርስቶስን አምነው በሚኖሩ ገዳማውያን ላይ ሰይፍ መሳል ማለት ዛሬ ሊመስላቸው ይችላል። መጨረሻው ግን የሚገሉ ሰዎች በሰይፍ እንደሚሞቱ አታውቁም። ሰውን የሚገል ሰው መጨረሻው ምንድን ነው የሚሆን? ራሱ በሰይፍ ይሞታል። ራሱ በሰይፍ ይሞታል። እነዚህን ሰዎች እኮ ስጋቸውን የገደሉ ነፍሳቸውን እኮ አላገኙም። ነፍስ የማን ገንዘብ ስለሆነች? የእግዚአብሔር ገንዘብ ናታ። ነፍስ ማግኘት አይችሉም። ስጋቸውን ግን ሙቷል። ዛሬም ለሚሰብኩ በገዳማውያን ለሚኖሩ መናንያን ሞት መከራ ትናንትናም ደርሷል፣ ዛሬም ይደርሳል፣ ወደፊትም ይደርሳል። ለሚገሉ ሰዎች ግን በጣም ይብላኝላቸው።